ጤና ይስጥልኝ። ይህ የመጽሐፍ ግምገማ ነው። ተገምጋሚው ባለ 420 ገጹ የአቶ ጀዋር መሐመድ ጥራዝ ነው። ገምጋሚው ኢትዮ ፎረም። አልጸጸትም መጽሐፍ የህትመት ጥራቱ ግሩም ነው። ባለ ሃርድ ከቨሩ ድርሳን እንዲህ ያለ መጽሐፍ ለማሳተም ዳጎስ ያለ ገንዘብ እንደወጣ ይመሰክራል። በአማርኛ የቀረበው መጽሐፍ በሚገባ የፊደልና የአረፍተ ነገር አርትዖት የተሰራበት ነው። ግልጽና ያልተድበሰበሱ ገለጻዎችንም ይዟል። መጽሐፉ አውዳዊ በሆነ መንገድ ከኦሮምኛ የተተረጎመ መሆኑን በመግቢያው ላይ ተጠቁሟል። መጽሐፉን ወደ አማርኛ የመለሱት ተርጓሚዎች ለአንባቢ የማይጎረብጥ አድርገው ሰርተውታል። ሚዲያ ላይ ቁጭ ብሎ ማውራት ዕውቀት ተደርጎ በተወሰደበት በዚህ ዘመን ምንም ይሁን ምን እንዲህ ያለ ነገር ጽፎ ማቅረብ በእርግጥም የሚያስመሰግን ተግባር ነው። መጽሐፉ በርካታ የሰው ስሞችን በክፉም በደግም ያነሳል። ከአብሮ አደግ ጓደኞች እስከ አገር መሪዎች፣ ከተራ ወታደሮች እስከ ሲራራ ነጋዴዎች የብዙ ሰዎች ስም ተነስቶ ተጥሏል። ጸሐፊው ገና ከመጀመሪያዎቹ ምዕራፍ ሰውን አንቱ ብሎ መጥራት ባደጉበት አካባቢ ያልተለመደ እንደሆነ አንስተዋል። ይህም በመጽሐፋቸው ላይ በተደጋጋሚ ሲያስቸግራቸው ይስተዋላል። አንዱን ሰው አንድ ጊዜ አንተ ይሉትና ሌላ ጊዜ አንቱ ይሉታል። በዚህ ረገድ ጠቅላይ ሚኒስትሩ ይጠቀሳሉ። የአገር መሪዎችንና ታላላቆቻቸውን ሳይቀር አንተ ብለው የገለጹት አቶ ጀዋር ከአባገዳዎች ውጪ አንቱ ብለው የጠሩት 4 ሰዎችን ብቻ ነው። እነሱም በጅቡቲ የብልጽግናው አገዛዝ አምባሳደር የሆኑትን ብርሃኑ ጸጋይን፣ ስደተኛው ገዱ አንዳርጋቸውን፣ ጡረተኛው ሙላቱ ተሾመንና ፕሮፌሰር መሳይ ከበደን ነው። ይሁን እንጂ እነዚህን ሰዎች በአንቱታ የተጠቀሱበት ምክንያት አልተቀመጠም። እነዚህ በአጭሩ የመጽሐፉ ቅርጽ ላይ ሊነሱ የሚችሉ ነጥቦች ናቸው። የመጽሐፉ ይዘት ግን ብዙ ያስብላል። ይህን ከውልደት እስከ እስር ቤት ማግስት ያለፉበትን ሕይወት የሚዳስሰውን መጽሐፋቸውን ባጭሩ ጀዋር ስለ ጀዋር ሲናገር ቢሉት ጥሩ ርዕስ ሳይሆን አይቀርም። ራሳቸውን የፖለቲካ ንድፈ ሐሳብ ትግበራ፣ የሥልጣን ቀውስ፣ የጎዳና ላይ አመፅና የሽግግር ወይም ትራንዚሽናል አስተዳደር ኤክስፐርት አድርገው ይከስታሉ። ፖለቲካን ሲከተሏት የኖረች ፍጡር አድርገውም ያስቀምጧታል። ለዚህ ነው ጀዋር ስለ ጀዋር ሲናገር የሚል ርዕስ ቢኖረው ይሻል ነበር የሚያስብለው። ቄስ ትምህርት ቤት ተምሮ አማርኛን የተራቀቀበት ጀዋር፣ በመድረሳ ቁርአን የቀራው ጀዋር፣ ለህወሓት ወታደሮች አስተርጓሚ የነበረው ጀዋር፣ የኦነግ አባልነቱን የጻፈው ጀዋር፣ የኦህደድን የምስረታ በዓል በኪነት የሚያደምቀው ጀዋር፣ የኦፌኮ አባል የሆነው ጀዋር፣ አርሶ አደሩ ጀዋር፣ የወፍጮ ቤት ሰራተኛው ጀዋር፣ በዘበኛነት ስራ ላይ ተሰማርቶ የነበረው ጀዋር፣ 2 መንገደኛ ፈረንጆች ከአንድ የእርሻ ማሳ አውጥተው ሕይወቱን ወደ ሌላ አቅጣጫ የወሰዱለት ጀዋር በዚህ መጽሐፍ ውስጥ አለ። አቶ ጀዋር አቢሲኒያውያን ስለሚሏቸው የአማራና የትግራይ የፖለቲካ ልሂቃን አብሯቸው ያደገ ብሶት እንዳለባቸው አይደብቁም። ኦሮሞን ገዝተዋል፣ ጨቁነዋል፣ ጨፍጭፈዋል የሚለውን በተለያዩ ገጾች ላይ ያነሱታል። እሳቸው ደጋግመው ያነሷቸው እነ አፄ ምኒልክ ራሳቸውን አማራ ወይም ኦሮሞ ነን ብለው